ይህ ቪዲዮ በጣም ብዙ ሰዎች ስላይጨርሱት ይችላሉ ምክንያቱም የማስተምረው ስለ law of attraction ነው which is ስኬት እንዴት አድርገህ እንደምታመጣ ማለት ነው። ባይገርማችሁ ጋይስ እኔ የምመኘው ህይወት ነበረ አሁን ደግሞ እያንዳንዱ የምመኛት ህይወት እየኖርኳት ነው which is ድሮ አስታውሳለሁ የድሮ ቤቴ ሆኜ ካናዳ ያለው ቤዝመንት ኖር ነበር which is ከግራውንድ በታች ማለት ነው ኦኬ ኖርማል ፍሎር አለ አይደል ሰዎች የሚራመዱበት ከሱ በታች የተቆፈረ ቤት የተሰራ ቤት ነበርና አርካሽ ስለሆነ ወደዛ ገብቼ ነበር እና እዛ ቤት ሆኜ በጣም ብዙ ስለራሴና ስለ ዓለም ስለዚህ ህይወት ያወቅኳቸው ሚስጥሮች ነበሩ አያችሁ ከዛ የተረዳሁት ነገር ምን እንደሆነ ላስረዳችሁ የተረዳሁት ነገር እንግዲህ እቺ ዓለም በመልፋትና በመፍጋት እንደማትሰራ ነው አይ ኖ በጣም ለሞቲቬሽን የሚቀል ምክር ልፋ እንደዚህ ላበላ መሆን አለብህ ደም ተፍተህ ነው እንደዚህ ህይወት የምትቀይረው የሚል ምክሮች አሉ ግን በጣም ብዙ የሚለፉ ሰዎች አሉ ገቢያቸው ግን በጣም ዝቅተኛ የሆኑ ሰዎች ደግሞ እነሱ እንደሆኑ ታውቃላችሁ እናንተ ብቻዬም አይደለሁኝም ኦኬ ሶ መልፋትና መፍጋት ከዛ ደግሞ ማመን አለ ወይ ታምናለህ ወይም ደግሞ ትፈጋለህና ትለፋለህ ደምህን ትተፋለህ ማለት ነው ህይወት የምትፈልገው ህይወት ለማምጣት እኔ እንግዲህ ከዚህ በፊት የተጠቀምኩት ታክቲክ ወይም ደግሞ የስኬት መንገድ መልፋት መፍጋትና ያለኝን ነገር አውጥቼ መስጠት ነው እሱ ደግሞ እንዳልሆነ ተረዳሁኝ ምክንያቱም ለፍቼ ምንም አይነት ለውጥ ላገኝ አልቻልኩኝም አሁን ባለሁበት ደረጃ አሁን ያለው አዶናይ ሆኜ ሳስበው ግን እኔ ህይወቴ የቀየረልኝ ብዬ ማስበው የlaw of attraction ሚስጥር በመጠቀሜ ነው law of attraction ማለት የስበት ህግ ማለት ነው which is የምትፈልገው ዓለማዊ ነገር ወደ ራስህ መሳብ ትችላለህ ምንድነው የምትፈልገው ማን መሆን ነው የምትፈልገው ምን አይነት ስኬት ነው የምትፈልገው እነዚህ ነገሮችን ካወቅ አምነህ መራመድ ማለት ነው ችግራችንኛ ማመን አንችልም ምክንያቱም አስተዳደጋችን ደሃ እንደሆን ይነግረናል ታሪካችን የተበላሸ ነው ብዙዎቻችን አመጣጣችን የማይጠቅም ነው አንዳንዶቻችን ተተርበናል አንዳንዶቻችን ተገፍትረናል አንዳንዶቻችን ተተንቀናል ከሰው በታች እንደሆን ተነግሮናል ሰው እንዴት አድርገን አንደኛ እንደሆን እናምናለን እንዴት አድርገን ሀብት እንደሚገባን እናምናለን because አለማመናችን ነው ህይወታችን ተደጋጋሚ ድህነት ውስጥ እንዲቀጥል የሚያደርገው አለማመናችን ነው ከሰው በታች ሆነን እንድንኖር የሚያደርገን አለማመናችን ነው ዝቅተኛ ተከፋይ ሆነን እንድንቀጥል የሚያደርገን እኔ ደግሞ ማመኔን ነው እዚህ ደረጃ ያደረሰኝ because guys አዶናይን ብታቁት የድሮ አዶናይ ብታቁት በጣም የተበላሸ እምነት ያለው አዶናይ ነበር ኦኬ ከሰው በታች ነኝ ብሎ የሚያስብ አዶናይ ነበር የሚያምን አዶናይ ነበር ቆንጆ አይደለሁኝም ሀብት አይገባኝም አንደኛ መሆን አልችልም because እኔ ተማሪ ያለው ደረጃዬ 39 ከ40 እወጣ ነበር ስለዚህ ትምህርት ቤት ላይ ከ39 ከ40 ከወጣው that means ህይወት ላይም እንደዛው ሆኜ እቀጥላለሁ የሚል እምነት ነበረኝ ስለዚህ እምነቴም እየኖርኩት ነበር በየቀኑ ማለት ነው እናንተም እምነታችሁ እየኖራችሁት እንደሆነ ማወቅ ይኖርባችኋል እያንዳንዳችሁ ህይወታችሁ ላይ የሚያጋጥማችሁ ነገር እምነታችሁ እንደሆነ ማወቅ አለባችሁ ኮፒ ፔስት ሌላ ደግሞ ከlaw of attraction ወይም ከስበት ህግ የወጣ አንድ ሚስጥር ምንድነው the law of mirror okay አሁን እሱን ላስረዳችሁ ፈልጋለሁ the mirror effect ምንድነው mirror ማለት መስታወት ማለት ነው መስታወታችን ማን ነው መስታወታችን ይህ ዓለም ነው የኛ ነጸብራቅ ነው ይህ ዓለም ይህ የምታዩት ዓለም ከውጫቻችሁ ያለው ዓለም የናንተ ቤት የናንተ መኪና ያላችሁ አለባበስ ያላችሁ ሰውነት አይምሯችሁ ውስጥ ነው የሚገኘው እንጂ እዚህ አይደለም የሚገኘው እናንተ ደካማ የምትሆኑት ይህ ውጫዊው ዓለም ከኔ ውጪ ነው ብላችሁ ካሰባችሁ ይህ ዓለም እናንተን የመቆጣጠር አቅም ያገኛል ግን ደግሞ አይናችሁ ስትጨፍኑ ይህ ዓለም እንደሚጠፋ ከተገነዘባችሁ that means ይህ ዓለም ከናንተ ውጭ ሳይሆን እናንተ ውስጥ ነው ያለው ማለት ነው ይህ ማለት ደግሞ አይምሯችሁ ተጠቅማችሁ ይህ ዓለምን መሳል ትችላላችሁ መስታወታችሁን መቀየር ትችላላችሁ ማለት ነው አይናችሁ ስትጨፍኑ እኮ ማለት ነው ወይም ቶዮታ የሆነች ትንጥዬ ርካሽ የሆነች የተበላሸች መኪና እየነዳችሁ ማየት ትችላላችሁ የማየት አቅሙም አላችሁ ወይም ደግሞ ላምበርጊኒ እየነዳችሁ የማየት አቅሙም አላችሁ ነገሩ የምርጫ ነው ኦኬ መምረጥን ነው እኔ ላምበርጊኒ መንዳት ነው የምፈልገው ግን ችግሩ መምረጥ ብቻ ሳይሆን መጀመሪያ ማመን ይኖርብሃል ለመምረጥ ይገባኛል ብለህ ማመን ይኖርብሃል ላምበርጊኒ እነዳለሁ ብለህ ማለት ነው ካላመንከው አይሆንልህም ነው በቃ ቀላል ነው ሚስጥሩ ኦኬ ሁሉም የዓለማዊ ስኬት የሚመጣው law of attraction ስንጠቀም ነው law of universe ስንጠቀም ነው ማለት ነው which is በእግዚአብሔር ተገዢ ስንሆን ነው ከእግዚአብሔር ጋር ጥብቅ ስንል ነው መንፈሳችን already ሁሌ 24 ሰዓት 7 ቀን ሳያቋርጥ መስራት አለበት ማለት ነው ከእግዚአብሔር ጋር መሆን አለበት የዛኔ
ከምታስቡት በላይ የምትፈልጉትን ህይወት በቀላሉ ማምጣት ትችላላችሁ ማለት ነው። ኦኬ ገባችሁ? ይሄ በጣም ትልቅ የሆነ ሚስጥር ነው ያካፈልኳችሁ። በጣም ብዙ ታላላቅ ሰዎች ትልቅ ደረጃ ያሉ ሰዎች የተጠቀሙት ሚስጥር ነው ስኬት ለማምጣት ማለት ነው። እናንተ ያያችሁት ስኬት ህይወቴ ውስጥ ደግሞ የት እንደነበርኩኝ ከየት እንደመጣው አሁን የት እንዳለው በምስክርነት በቪዲዮ ቀርጬ አሳይቻችኋለሁ። ባይገርማችሁ አሁን እየኖርኩት ያለው ህይወት ግድግዳዬ ላይ የጻፍኩት ህይወት ነው። ኦኬ በጣም ብዙ ነገሮች በቅርቡ ደግሞ አንድ ትልቅ ነገር ያጋጥመኛል። ኦሬዲ በውስጤ እያመንኩትና እየተቀበልኩት ያለሁት ነገር ኦኬ ያ ነገር ደግሞ ጠብቁ እውን እንደሚሆን የዛኔ ምን ብያችሁ ነበር እላችኋለሁ በእርግጠኝነት ማለት ነው። ሶ አዲሱ እምነታችሁ ማራመድ ስትጀምሩ በስበት ህግ which is law of attraction መጠቀም ስትጀምሩ እኔ ይህ ሀብት ይገባኛል፣ ይህ ቁንጅና ይገባኛል፣ ይህ መኪና ነው የምነዳው፣ እዚህ ደረጃ ደርሳለሁ፣ በጣም ታዋቂ ሆናለሁ፣ እሸለማለሁ ምናምን ብላችሁ ማመን ስትጀምሩ እቺ ዓለም የእናንተ ተቃራኒ ለመሆን ትሞክራለች። because መቀየር አትፈልግም። ኦኬ መቀየር አትፈልግም። ይህ ዓለም ሁሌም አንድ አይነት እንዲሆን ነው የሚፈልገው ለእናንተ። ለምን መልፋት አይፈልግማ። ይህ ዓለም ሳይሆን መልፋት የማይፈልገው አይምሯችሁ ነው መልፋት የማይፈልገው። ኦኬ መቀየር አይወድም አይምሯችሁ። ስለዚህ መቀየር ማለት ለአይምሯችሁ አደጋ እንደሆነ ማወቅ አለባችሁ። ምክንያቱም እድሜ ልክ ሉዘር ሆነ ተሸናፊ ሆነ ኖረ አሸናፊ ነኝ ብለህ ለማመን በጣም ትልቅ የሆነ እንትን ያስፈልጋል። በቃ ትልቅ የሆነ የአይምሮ ለውጥ ያስፈልጋል። አይምሮ ደግሞ አይወደውም። ይሄ በቃ መሸነፍ ነው ለአይምሮህ ማለት መሸነፍ እንደተሸነፍክ ነው የሚሰማው። ለዛም ነው የለመዳችሁት ህይወት ጋር ስትመለሱ ምቾት የሚሰማችሁ ሰላም የሚሰማችሁ። ስለዚህ 21 ቀናት አትሊስት ለአንድ ወር ማለት ነው ከምቾት መውጣት አለባችሁ። ከምቾት መውጣት አለባችሁ ስላችሁ ሙቪ የምታዩት ፊልም አቋርጡ ምናምን ያልኳችሁ አይደለም። እምነታችሁ ዲሲፕሊን ሁኑ በአዲሱ እምነታችሁ ማለት ነው። ቆንጆ ነኝ የሚለው እምነታችሁ በየሰከንዱ አራምዱት፣ አትቀይሩት። ሌላ ቆንጆ ሰው ስታዩ አይ ቆንጆ እኮ ላልሆን ይችላል ብላችሁ መጠራጠርን አቁሙ። ሌላ አሸናፊ ሰው ስታዩ እኔ አሸናፊ አይደለሁኝም ብላችሁ መጠራጠር አቁሙ። እነዚህ መጠራጠሮች ናቸው እናንተ የማትፈልጉት ህይወት ላይ እንድትኖሩ የሚያደርጓችሁ ማለት ነው። ተረዳችሁኝ? እስኪ እንደዚህ አይነት ቪዲዮዎች እንድለቅላችሁ የምትፈልጉ ከሆነ ኮሜንት ላይ አንድ ብላችሁ ጻፉ። እወዳችኋለሁ።